እንዴት አደራችሁ? ሰላም ናችሁ? እንደምናችሁ? ደህና ናችሁ ወይ? ዛሬ እንግዲህ የምንመለከተው ቶፒክ ስለ መሪነት የተደረጉ ጥናቶች ናቸው። ሊደርሺፕ ቲዮሪስ ወይ ደግሞ ስለ ሊደርሺፕ የተጠኑ ጥናቶች ሪሰርቾች ምን ይላሉ የሚለውን ነው የምንመለከተው። ስለ መሪነት ለማወቅ ከረጅም ጊዜ ጀምሮ ጥረት ሲደረግ የቆየ ቢሆንም በውል የሚታወቀው ጥናት የተጀመረው እንደ ኢሮፓውያን አቆጣጠር በ1890 ጀምሮ መሆኑን ብዙዎች ጸሐፊዎች ይገልጻሉ። የመጀመሪያዎቹ ጥናቶች ያተኮሩት ጥሩ መሪዎች ናቸው የሚባሉት ባላቸው ልዩ ልዩ የተፈጥሮ ባህሪያት ላይ ሲሆን በዚህ ወቅት ለመሪነትና ለተከታይነት የተፈጠሩ ሰዎች አሉ ተብሎ ይገመታል። እንግዲህ እንደዛ ነው የሚሉት። መሪ ለመሆን የሚፈጠር ሰው አለ፣ ተከታይ ለመሆን የሚፈጠር ሰው አለ ብለው ያምናሉ። በዘመናዊ አስተሳሰብ ግን ጥሩ መሪዎች በተወሰነ ቦታና ጊዜ ስለ ሰዎች ስራዎች በቂ እውቀትና ክህሎት ያላቸው እንዲሁም የመሪነት ዘይቤያቸውን ሁኔታ እንደሚጠይቀው ለማስተካከል የሚጥሩ ናቸው ተብሎ ይታመናል። ስለ መሪዎች የተደረጉ ጥናቶች በርካታ ቢሆኑም በሶስት ሰፋፊ ርዕሶች ከፍለን ማየት ይቻላል። እነሱም ጥንታዊ አቀራረብ ትሬት ቲዮሪስ፣ ሁለተኛው ቢሄቪራል ቲዮሪ የጠባይ አቀራረብ፣ ሶስተኛው ደግሞ ኮንቲንጀንሲ ወይ ሲቹዌሽን ቲዮሪስ እንደ ሁኔታው የሚለዋወጥ አቀራረብ ብለን በሶስት ከፍለን እናያለን። እንግዲህ ትሬት ቲዮሪስ ኦፍ ሊደርሺፕ የምንለው ጥንታዊ አቀራረብ ማለት መሪነት በሰው ውስጥ ከተፈጥሮ ወይም የሚገኙ የግል ባህሪያት ትሬትስ እንደሚመነጭ የሚያምን አቀራረብ ነው። በቀላሉ ጥሩ መሪዎች ይወለዳሉ እንጂ አይሰሩም፣ ሊደርስ አር ቦርን ኖት ሜድ ይላሉ የሚለውን ሀሳብ ነው የሚደግፉት። እነዚህ ሊደርስ ወይም መሪዎች በተፈጥሮ ናቸው፣ በተፈጥሮ ነው የሚፈጠሩት እንጂ አይሰሩም ነው። በዚህም አኳያ ግሬትማን ቲዮሪ የሚባል ጥናት ነው እንግዲህ በዚህ ላይ የተጠናው። መሪዎች ተፈጥሯዊና ታላቅ ባህሪ ያላቸው ሰዎች ናቸው ብለው ያምናሉ። በዚሁ ልክ በዚህ አቀራረብ አቀንቃኞች መሰረት ሰዎች በሁለት ይከፈላሉ። እነርሱም መሪዎችና ተመሪዎች ናቸው። መሪዎች ተመሪዎች የሌሏቸው ልዩ የተፈጥሮ ባህሪ ያላቸው ብለው ያምናሉ። መሪዎች የራሳቸው የሆነ ተመሪዎች ወይም ፎሎወርስ የሌላቸውን ባህሪ፣ ሊደርስ የራሳቸውን ስፔሲፊክ የሆነ ካራክተር አላቸው ብለው ያምናሉ። የጥንታዊ አቀራረብ ሌላው ትኩረት ጊዜ መሪን ይፈጥራል የሚልም ሀሳብ አለ የሚል ነበረ። በዚህ መሰረት ለተለያዩ ጊዜያት የተለያዩ ባህሪያት ያላቸው መሪዎች ያስፈልጋሉ የሚል አስተሳሰብም ነበራቸው። በጦርነት ጊዜ የሚያስፈልግ መሪ ምናልባትም በሰላም ጊዜ አያስፈልግም ይሆናል የሚል አስተያየትም ያስተጋቡ ነበር። ለዚህም በምሳሌነት የሚጠቀሰው እንደ ኢሮፓውያን አቆጣጠር በ1940ዎቹ አካባቢ የነበሩ የእንግሊዝ ጠቅላይ ሚኒስቴር ዊንስተን ቸርችል ናቸው። በሁለተኛው የዓለም ጦርነት ጊዜ ታላቅ መሪነታቸውን ያረጋገጡት ቸርችል በሰላሙ ጊዜ የአብዛኛው የእንግሊዝ መራጮች ድምፅ ባለማግኘታቸው ከስልጣን ለመውረድ ተገደው ነበር ይላል። እንግዲህ ቸርችል የመሪነት ጊዜያቸው መች ነው? በጦርነት ጊዜ ነው። በሰላሙ ጊዜ አስፈላጊ አይደለም እንደማለት ያክል ነው። እና ጊዜም መሪን ይፈጥራል ወይ ደግሞ ጊዜ ራሱ ወሳኝ ነው የሚል ሀሳብ አላቸው። እንግዲህ ዋናው ሀሳብ የትሬት ቲዮሪ የምንለው ሀሳብ ያው እንዳልኳችሁ መሪነት ተፈጥሯዊ ነው። ዳት ሚንስ ሰው መሪ ሆኖ ይፈጠራል ነው የሚሉት። መሪ የራሱ የሆነ ባህሪ ያለው፣ ተከታይ የራሱ የሆነ ባህሪ ያለው ነው የሚሉት። እንግዲህ እንደ ሀሳብ በ19ኛው ክፍለ ዘመን ተነስቶ ነው ይሄ ሀሳብ እንደ መነሻ የተነሳው። መሪነት ከሰው ውስጥ ያለ ተፈጥሯዊ ባህሪ ይመጣል ይላሉ። አንድ ሰው እነዚህን ባህሪያት ካሉት መሪ መሆን ይችላል። የሰውየው ባህሪ እነዚህን የሚያካትት ከሆነ ይሄ ሰውዬ መሪ መሆን ይችላል ብለው ይደመድማሉ። እነዚህ ባህሪያት ከሌሎች ግን መሪ መሆን ሌሎችን ግን መሪ መሆን አይችሉም ብሎ ይናገራል ወይ ያስቀምጣል ነው። መሪዎች ተፈጥሯዊ ናቸው ተብሎ ይታመናል። ለምሳሌ እንደ ነገስታት
የጦር መሪዎች፣ ታላላቅ ሰዎች እንግዲህ እነዚህ ተፈጥሯዊ ናቸው ተብሎ ይታመናል። የመሪዎቹ ዋና ባህሪያት ብዙ ናቸው። ለምሳሌ አእምሯዊ ብቃት ኢንቴሊጀንስ፣ ችግርን የመፍታት ችሎታ፣ እንግዲህ ፕሮብሌምን ሶልቭ የማድረግ አስተዋጽኦ ማድረግ ኮንትሪቢሽን፣ ፈጣን የሆነ ውሳኔ መስጠት ኪክ ዲሲሽን ሜኪንግ፣ እርግጠኝነት ሰልፍ ኮንፊደንስ፣ በራስ ላይ እምነት ብሊፍ ኢን ዋን ሰልፍ፣ እርምጃ መውሰድ ከሬጅ ቱ ቴክ አክሽን፣ ትጋት ዲተርሚኔሽን የምንለው ስራን ለመጨረስ ያለው ጉልበት ኢነርጂ፣ ትጋትና ጽናት ሚንስ ሃርድ ወርክ፣ ታማኝነት ኢንቴግሪቲ የምንለው ይሄ እውነተኛነት ሆነስቲ ኤንድ ስትሮንግ ሞራል ፕሪንሲፕልስ፣ ሰዎች የሚያምኑበት መሆን፣ ቢንግ ትረስት ወርዚ መሆንም ሞስት ኢምፖርታንት ነው። ማህበራዊ ክህሎት ሶሻቢሊቲ፣ ከሰዎች ጋር መግባባት፣ ግንኙነትን ማጠናከር ቢውልዲንግ ሪሌሽንሽፕ፣ ውሳኔ መስጠት፣ ፈጣንና ትክክለኛ ውሳኔ መስጠት፣ ኪዩክ ኤንድ አኩሬት ዲሲሽን ሜኪንግ ካፓሲቲ፣ ካሪዝማ ሰዎችን መማረክ ችሎታ፣ አቢሊቲ ቱ አትራክት ፒፕል ሰዎችን ማነሳሳት፣ ሞቲቬት ፒፕል የሚሉት ኢሾች ናቸው። እነዚህ ባህሪያት ካሉት ያ ሰውዬ መሪ ሊሆን ይችላል የሚል እሳቤ አላቸው። በትሬት ቲዮሪ ውስጥ የተካተቱት እነዚህ ናቸው ማለት ነው። ሰው ወይም ጥንታዊ አቀራረብ ትሬት ቲዮሪስ ብለን ያቀረብናቸው ሰው እነዚህን ከታች የጠቀስኳቸውን ባህሪያት ካሉት ምን መሆን ይችላል? መሪ መሆን ይችላል። መሪ ይወለዳል እንጂ አይሰራም። ዛት ሚንስ ተምሮ ወይ ዳብሮ በእውቀት በኤክስፒሪየንስ ባገኘው ልምድ ሳይሆን ሰው መሪ ሆኖ በራሱ ይወለዳል የሚል እሳቤ ያላቸው። ስለነበረን ጊዜ እጅግ አድርገን እናመሰግናለን። መልካም ቀን።